አዝናኝ ነገር ግን አጓጊ፣ ፉክክር ደግሞም የሀገር ክብር፣ አስደናቂ ክስተቶችን መለስ ሲልም አሳዛኝ ኩነቶች በየአራት ዓመቱ የሚያስመለክተን አንድ ጀግና ተሸኝቶ ሌላ ጀግና የሚፈጠርበት ዓለምን ሕዝብ አሰባስቦ በአንድ ጉዳይ በተመሳሳይ ጊዜ ቀልብን የሚገዛ ወደር አልባው የትግል መድረክ፣ የጥበብ በየአይነቱ የክስተቶች መፍለቂያ የዓለም ዋንጫ ዓመታትን ወራትንና ቀናትን ቆጥሮም ሳይዘገይ ደግሞም ሳይፈጥን ና በተባለው የጊዜ ቀጠሮ መገኛውን በጥምረት ወዳዘጋጁት አሜሪካ፣ ካናዳ፣ ሜክሲኮ ተገኝቶ እያሟሟቀ ይገኛል። አስቡት፣ በአንድ ቀን የዓለም ሕዝብ ግማሽ ያህሉም አንድን ነገር ለመመልከት በቴሌቪዥን፣ በስልክ፣ በኮምፒውተርና በስታዲየሞች ፊት ተቀምጦ እንደሚጠባበቁ። አስቡት፣ አንድ ጎል ሚሊዮኖችን በደስታ እንዲዘሉ ሲያደርግ፣ ሌላው አንድ ጎል ደግሞ አንድን ሀገር በእንባ እንዲያለቅስ ሲያደርግ። ይሄ የዓለም ዋንጫ ነው። የዓለም ዋንጫ በቀላሉ የእግር ኳስ ውድድር አይደለም። የሀገር ክብር፣ የህዝቦች ተስፋ፣ የተጫዋቾች የህይወት ህልምና የታሪክ መጻፊያ መድረክ ነው። በዚህ መድረክ ላይ ጀግኖች ይወለዳሉ፣ ንጉሶች ይነግሳሉ፣ ተስፋዎች ይሰበራሉ፣ እናም ታሪክ ለዘላለም ይቀየራል። ዛሬ በዓለም ዋንጫ በታሪክ ውስጥ የተፈጠሩ አስደናቂና አሳዛኝ ክስተቶች ምን እንደነበሩ፣ እንዲሁም ኢትዮጵያ ከዚህ ታላቅ መድረክ ጋር ያላትን ግንኙነት በጥልቀት እንመለከታለን። ከኔ ጋር ሆኖ ዛሬ የዓለም ዋንጫን እንደ ተፈጥሯዊ ነገር እንመለከታለን። ግን ከ100 ዓመታት በፊት እንዲህ አይነት ውድድር አልነበረም። በ1900ዎቹ መጀመሪያ ላይ እግር ኳስ በአውሮፓና በደቡብ አሜሪካ በፍጥነት እያደገ መጣ። ሀገራት በየጊዜው የወዳጅነት ጨዋታዎችን ያደርጉ ነበር። ግን ሁሉንም ሀገራት የሚያሰባስብ ዓለም አቀፍ ውድድር አልነበረም። በዚህን ጊዜ በወቅቱ የፊፋው ፕሬዝዳንት የነበሩት ጁሊየስ ሪሜት አንድ ታላቅ ህልም አላቸው። ይህም የዓለም ሀገራት ሁሉ በአንድ መድረክ ተሰብስበው የሚፎካከሩበትን መድረክ መፍጠር ነበር። ከብዙ ውይይትና ዝግጅት በኋላ ይህ ህልም በ1930 እውን ሆነ። የመጀመሪያው የዓለም ዋንጫ በኡራጋይ ተካሄደ። ኡራጋይ በዛን ጊዜ በእግር ኳሱ ዓለም ውስጥ ሀያል ሀገር ነበረች። በኦሎምፒክም 2 ጊዜ ወርቅ አሸንፋ ነበር። 1930 የተካሄደው የመጀመሪያው የዓለም ዋንጫ ዛሬ ከምናውቀው በጣም የተለየ ነበር። 13 ሀገራት ብቻ ተሳትፈዋል። ብዙ የአውሮፓ ሀገራት ረጅም የባህር ጉዞ ስለነበረ አልተሳተፉም። ፍጻሜው በኡራጋይና በአርጀንቲና መካከል ተካሄደ። ጨዋታው በጣም የተወዛገበ ነበር። በመጨረሻ ግን ኡራጋይ 4-2 በማሸነፍ በታሪክ የመጀመሪያውን የዓለም ዋንጫ አሸናፊ ሆነች። በዚያ ቀን የተጀመረው ታሪክ ዛሬ በቢሊዮኖች ሰዎች የሚከታተሉት ታላቅ የስፖርት በዓል ሆነ። በዓለም ዋንጫ ታሪክ ውስጥ አንዳንድ ሀገራት ልዩ ስፍራ አላቸው። በሁሉም ዘመን ታላቁ ሀገር ግን ብራዚል ናት። 5 ጊዜ የዓለም ሻምፒዮና ሆናለች። ብራዚል በ1958፣ በ1962፣ በ1970፣ በ1994 እና በ2002 ዋንጫውን አንስታለች። የብራዚልን ታሪክ ሲነሳ የፔሌ ስም መጥቀስ የግድ ነው። ፔሌ በ17 ዓመቱ የዓለም ዋንጫን አሸንፎ የስፖርትን ታሪክ ቀይሯል። ከብራዚል በኋላ ጀርመንና ጣሊያን 4 ጊዜ ዋንጫውን አንስቷል። አርጀንቲና ደግሞ 3 ጊዜ የዓለም ሻምፒዮና ሆናለች። የዓለም ዋንጫ ተራ የጎል ቆጠራ ብቻ አይደለም። የማይረሱ አስገራሚ ክስተቶችን የሚያስተናግድ ተናፋቂ የእግር ኳስ ውድድር ነው። የዓለም ዋንጫ ውብ ጨዋታዎችን ብቻ አላቀረበም፣ ዓለምን ያስደነገጡ ክስተቶችንም አስተናግዷል። 1950 በብራዚል የተካሄደው ውድድር ከነዚህ ውስጥ ትልቁ ነው። ብራዚል በመጨረሻ ጨዋታ ከኡራጋይ ጋር ተጫውታ ነበር። አቻ መውጣት እንኳን ዋንጫውን ለማሸነፍ ይበቃት ነበር። ከ200,000 በላይ ደጋፊዎች የሞሉባት ማራካና ስታዲየም የደጋፊው መሳጭ መዝሙሮች፣ በቢጫ ቀለማት የተዋቡ ማድመቂያዎች ስታዲየሙን ልዩ አደረጉት። ግን ያልተጠበቀ ሆነ። ኡራጋይ 2-1 አሸነፈች። ይህ ክስተት ማራካናዞ በሚል ስም በታሪክ በብራዚል ውስጥ ተመዝግቧል።
በዚህቹ የዓለም ዋንጫ ሀያል ሀገር ብራዚል መራር ሐዘን ሌላኛው አሳዛኝ ክስተት ነበረ። 2014 የዓለም ዋንጫ በብራዚል ተካሄደ። ብራዚላውያን በቤታቸው ዋንጫ ለማንሳት ቋምጠው ነበር። ነገር ግን በግማሽ ፍጻሜው ጀርመን 7-1 አሸነፈቻቸው። በእግር ኳሱ ታሪክ ከባድ ድንጋጤ። ብዙዎች ለብራዚል አሳዛኝ ውድቀት የኔይማር አሰቃቂ ጉዳት እንደ ምክንያት ያነሳሉ። ኔይማር የብራዚል ተስፋ ነበረ። በኮሎምቢያ ጨዋታ ላይ በጀርባው ከባድ ጉዳት ደረሰበት። የጀርባ አጥንቱ ተሰነጠቀ። ውድድሩን አቋርጦ ወጣ። ከጥቂት ቀናት በኋላ ብራዚል 7-1 በጀርመን ተሸነፈች። ብዙዎች ኔይማር ቢኖር ኖሮም ውጤቱ ያማረ ይሆን ነበር ይላሉ። በዓለም ዋንጫ ታሪክ ሌላኛው እጅግ አሳዛኙ ክስተት የ1994ቱ የዓለም ዋንጫ ነው። አዘጋጅ ሀገር አሜሪካ የወቅቱ አየር ሁኔታዋ እጅግ ሞቃታማና ፈታኝ እንደነበረ ይነገራል። የኮሎምቢያው ብሔራዊ ቡድን ተጫዋች 2 ቁጥር ማሊያ ለባሹም የወቅቱ ድንቅ ተከላካይ አንድሪያስ ኤስኮባር በየትኛውም ጨዋታ መሃል እንደሚከሰተው ሁሉም በራሱ ላይ ጎል አስቆጠረ። ኮሎምቢያም ተሰናበተች። ከውድድሩ በኋላ አገሩ በገባ በ10ኛው ቀን በሀገሩ ማፊያ በ6 ጥይቶች ተደብድቦ ተገደለ። ይህ በእግር ኳስ ታሪክ ልብ ሰባሪ ሆኖ እስከዛሬ ይታወሳል። 96 ዓመታትን ያስቆጠረው ደማቁና ታሪካዊ የዓለም ዋንጫ አስገራሚና አሳዛኝ ክስተቶቹ ተነግረው አያልቁም። የሜሲ ህልም በ2022 በኳታር ዓለም ዋንጫ እውን የሆነበት፣ የእግር ኳሱ ኮከብ ክርስቲያኖ ሮናልዶ ደግሞ እስካሁን የዓለም ዋንጫ ላሳካበት፣ ጥርሱ ወድቆ ራሱን የሳተው የ1982ቱም የባቲስቶን አስፈሪ ጉዳት፣ በንዴት አቅልን የሚያሳጡ የዳኝነት ክስተት፣ ልክ እንደ 1966ቱም የእንግሊዝና የጀርመን ፍጻሜ ጨዋታ ለጎን ላይን ቴክኖሎጂ ተግባራዊ መሆን ምክንያት የሆነው የ2010ም የላምፓርድ የተሰረቀ ጎል ብዙ ማንሳት ይቻላል። ወይ ባለመታደል አሊያም በውስብስብ ምክንያቶች ኢትዮጵያ በ96 ዓመታት ውስጥ አንድም እንኳን ለዚህ መድረክ አልበቃችም። ቢሆንም ግን ኢትዮጵያ በአፍሪካ እግር ኳስ ታሪክ አሻራ የላትም ማለት አይደለም። በ1962 የአፍሪካ ዋንጫን በማሸነፍ የአፍሪካ ሻምፒዮን ሆናለች። በዚህ ዘመን ኢትዮጵያ በእግር ኳሱ ከአፍሪካ ኃያላን ሀገራት መካከል ትቆጠር ነበር። ዛሬም በየዓለም ዋንጫው ወቅት ሚሊዮኖች ኢትዮጵያውያን አንድ ቀን ዋሊያዎቹ በዚህ ታላቅ መድረክ ላይ እንዲታዩ ይመኛሉ። ምናልባት ዛሬ ሜዳ ላይ የሚጫወት አንድ ሕፃን ለወደፊት ይህንን ህልም እውን ያደርግ ይሆናል። ዛሬ ከትላንቱ በብዙ የተለየ ነው። በየአካባቢው ማራኪ የእግር ኳስ መጫወቻ ሜዳዎች ተሰርተዋል። እድሜ ለቴክኖሎጂ፣ የሌላውን ዓለም እንቅስቃሴ መከታተል ይቻላል። በዚህ ምቹ ሁኔታ ላይ ግልጽ ፖሊሲ ተነድፎ በታዳጊዎች ላይ መስራት ቢቻል እኛም ልክ እንደ ብርቶቹ አፍሪካ ሀገራት በዓለም ዋንጫ የመሳተፍ ብሎም ዋንጫውን ማንሳት እድል ይኖረናል። ከ1930 እስከ 2026 ድረስ የዓለም ዋንጫ ከአንድ የስፖርት ውድድር በላይ ሆኗል። እሱ የህዝቦች ደስታ ነው፣ የተጫዋቾች ህልም ነው፣ የሀገራት ክብር፣ የታሪክ መጻፊያ ብራና። በዚህ መድረክ ላይ ፔሌ ተወለደ፣ ማራዶና አፈታሪክ ሆነ፣ ሜሲ ህልሙን አሳካ፣ ቢሊዮን ሰዎች የማይረሱ ትዝታዎችን አገኙ። የዓለም ዋንጫ አሁንም አንድ ጥያቄ ይዞ መጥቷል። ቀጣዩን ታሪክ ማን ይጽፈዋል? ምናልባት ብራዚል፣ ምናልባት አርጀንቲና፣ አሊያም ፈረንሳይ፣ ወይስ አንድ ቀን ኢትዮጵያ?